ለዚህ ነው በመድረክ ላይ የሚያጭበረብሩት። ለዚህ ነው የሚዘርፉት። ለዚህ ነው ህዝቡን ጥብ አድርገው ምን የመሰሉ ፓንክ የተቆረጡ ጎረምሳ ፓስተር የፈለቀው ገንዘብ አምጣ እያለ በአደባባይ የሚዘርፍ ነው። ማስረጃ ላምጣ። ወደ ቶቶት ክትፎ ሂዳሬ ሄድኩኝ። ቶቶት አሁን ቶቶት ክትፎ ስንት ነው እያልኩ ነው መነደው ማለት እኮ ባለ በፈለገ ቀን የምታባረው ማለት ነው። እየነገርኩ ያለው ባለቤቱ አይደለም፣ ከተማው አይደለ፣ የተለያየ ሰው ነው የምኖርበት። ይኑር ለማባረር አይደለም ነው ያልኩት። ለምሳሌ የድምፅ ብክለት ቢባል አዋጅ የጮኩት አልኩት። ከተማ ጠፋብኝ፣ ተቀየረብኝ። እርጋታ የለውም። ይኸውላችሁ ይሄ ንግግሩን ስሙት። ይሄ ነቢይ ነው እንግዲህ። በኦርቶዶክስ ደግሞ ምን የተባለው ነው? እነ ምንድን ነው ጠበልቀጂ ንፍጣም ጠበልቀጂ የተባለው ወንድማችን ደግሞ የኦርቶዶክሱን ጥያቄውን እስቲ ስሙ። ንጽጽር ብንሰራ ጥሩ ነው አይደል? አሁን ለመኪና እናዋጣለት እየተባለ የሚጮህለት ደምረውን ዮኒ ማኛ በጀት ተሰጥቶት ብላ ውሸት የተለመደባት ዊጋርጋ ኤርሚያስ ዊጋርጋ ነው። የኦርቶዶክስ ጥላቻ ጥግ ድረሳል። ፖለቲካ የሚያገናኘው ነገር የለም። ፖለቲካ እኔ በጣም ፖለቲካ የኢትዮጵያ ስለማይረባ ነው የተወኩት። አይረባም፣ አትደማመጥም፣ አትግባባም። ማንም የምታግዝለትም ይቀጠቅጣል፣ የምትደግፍለትም ከየትም ብትሆን ፖለቲካው ምን አያደርግም? የትም አያደርስም። እዚህም ብትሄድ እዚህም ሆዳም ሌባ አለ፣ እዛም ሌባ አለ። ጤነኛ ፖለቲከኛ ለማግኘት ትቸግራለህ የትም ቦታ ላይ። ስለዚህ ፖለቲካው ብዙ ያልገባውበት ለዛ ነው እንጂ መርገጥ ከፈለኩ ብልጽግናን አምጣው ማንን አምጣ ረግጣለሁ። እውነት ካየ ጥሩ ከተሰራ ጥሩ ላለሁ። አሁንም በዚህ የማጭበርበር ስራ የምትሰሩት እናንተ ናችሁ። እስቲ እንስማው። የዲቤት ጥሪ ስሙ። የፕሮግራም ምንድን ነው? የተጠቀማችሁትን ሶፍትዌር የተጠቀማችሁን ቱል ኦንላይን ሁላችንም ከፍተን ሰው በተሰበሰበበት ብዙ ባለበት እናንተም ሶፍትዌሩን ከፍታችሁ እኛም ሶፍትዌሩን ከፍተን ያሬድ ወንድሜ ሶፍትዌሩን አይከፍቱልህም። ስለማቀው ነው። ልጁ ወረቀት እንኳን የለው የተመረቀበት ስራ የለው። አንተ ሶፍትዌር ኢንጂነር እንደሆንክ አውቃለሁ። መዝሙር ያሬድ የተማረም ነው ብቃት ያለው ነው። ቤተክርስቲያንን የማይዘርፍ 5 ሳንቲ ከቤተክርስቲያን የማይወስድ ወንድም ማለት መዝሙር ያሬድ ይባላል። ጌታ ኢየሱስ በሚያውቀው ሀምብልነቱ እኔ መጽሐፍ ቅዱስ ሳነብ የነበረው ማንን ቪዲዮዎች አሉ፣ ቀረጹና የበፊቱን አምጡ። መዝሙር ያሬድን ነው ቻሌንጅ አደርጋለሁ እያልኩ ስቀበጣጥር የነበረው። መጽሐፍ ቅዱስ እያነበብኩ ሲሄድ ግን ወይ ጉድ፣ ምኑን ከምንድን ነው ድቤት የማደርገው? እሱ የሚለው ትክክል፣ መጽሐፍ ቅዱስ የሚለው ትክክል። የነዚህ የሌቦቹ ግን እንዴት አድርጌ ነው ከእሱ ጋር ድቤት የማደርገው የሚለው እውነተኛው ነገር ነው የመጣው። ኢየሱስ ክርስቶስን ማምለክ በተግባር የማያመልክ ቢኖር ፕሮቴስታንት፣ አብዛኛው ሁሉም እያልኩ አይደለም፣ በተግባር አያመልኩትም። ይሄ በመደበቅ ለሌላው ስም በመስጠት ከጌታ በምን በሚስጥር የሰሩትን ልጅ ሆኖ ቁጭ ብሎ ይወጣላቸዋል። የተርመጠመጡት ፓስተሮች በየገስት ሀውሱ የተርመጠመጡት ራሳቸውን ልጅ መስሎ ቁጭ ብሎ ይወጣላቸዋል። ያንን ነው ምለው በአደባባይ መካነ ኢየሱስ ካሪዝማቲክ መሆኗን ባስረዳ። መካነ ኢየሱስ ሰላም በልልኝ፣ ሰላም በልልኝ። እንደ ጮኮ አስጮሃለሁ። እኔ አንድ በቃችኋለሁ ለእናንተ፣ 1000 ሰው አያስፈልግም ለእናንተ። እኔ በቃለሁ። ሌሎቹ ሳይመልሱ እኔ ብትንትንን አወጣዋለሁ። ለምን? የሌባ ስራችሁ የቅድስና ስራ እንደሌላችሁ እናገራለሁ። እንዴ ቅዱሳን ጸሎት ያደርጉልናል ማለት እኮ የሚያስኮርፋችሁ ናችሁ። እኔ አሁን ለምሳሌ ወደ ጌታ ኢየሱስ ክርስቶስ ነው የምጸልየው። ቅዱሳን ግን ጸሎት ያደርጋሉ ማለት ምንድን ነው የሚያስኮርፍ? የሚያናድ ነገር አለ? ያ እኮ የሚያናዳችሁ ሰዎች ናችሁ እናንተ። ቅዱሳን ጸሎት ያደርጋሉ ማለት ስጋቸው እንጂ ነፍሳቸው ዘላለማዊ ነው። የቅዱሳን የሚያስኮርፋችሁ ሰዎች ናቸው። እንኳን እሱ አይደለም ኃጢአተኛው ከክርስቶስ ጋር የተሰቀለውን ታስታውሳላችሁ። ምናልባት በብዛት
ከልብ ስለማትከታተሉት መጽሐፍ ቅዱስን ኃጢአተኛው ከእኔ ጋር ምን ትሆናለህ ነው ያለው። ዛሬ በገነት ትገባለህ ነው ያለው። በገነት ትኖራለህ ነው ያለው። ኃጢአተኛውን እንኳን ዛሬ ከእኔ ጋር በገነት ትኖራለህ ማለት ምን ማለት ነው? የመጀመሪያ ኃጢአተኛ ነው ገነት እንኳን የገባው። ኃጢአተኛው እንኳን ገብቷል ገነት የገባበት። ህይወት ገነት ውስጥ እንዳለ የነፍሳት ህይወት ገነት ውስጥ እንዳለ ማሳያ ነው። አታውቁትም፣ አትረዱትም። እናንተ ምን መሰላችሁ? ጥናቱን መጽሐፍ ቅዱስ ስታደርጉ መንፈስ ቅዱስ እንዲረዳችሁ ሳይሆን ኦርቶዶክስን እንዴት አጠቃበታለሁ የሚል ትምህርት ይዛችሁ ነው የምትመጡት። ከኦርቶዶክስ ለመለየት ትሉና ውስጣችሁ ግን መለየት አይችልም። ለምን ካልከኝ ከእናንተ ምንም የለም። የሆነ ነጫጭባ ነው የተከተልከው። ካልቪን ወይ ሉተራን የሚባል አንድ ነጫጭባ ተከተልሃል። ስለዚህ ዩ አር ኮንፊውዝድ። የተከተልከው ነጭ የትም አያደርስ። የሆነ ቦታ ላይ ይገጥራል፣ ያስቆማል። ከሆነ ቦታ በኋላ መሄድ አትችልም። ክርስቶስን ስትከተለው እስከ ጥግ ትሄዳለህ። ከዛ ድብልቅልቁ ይወጣል አንተ ውስጥ። የጠንቋይና ደብተራ ካልከኝ እኔ ጴንጤ ውስጥ እንጂ ኦርቶዶክስ ውስጥ አይደለም ያለው። እንዲህ ያደርግልሃለሁ እንዲህ ጠንቋይ ቤት ብትሄድ እሱን አይደለም የሚያደርግልህ። ምን አድርግልኝ ነው የምትለው? ጠንቋይ ቤት ስትሄድ ይህን አድርግልኝ ይህን እሰጥሃለሁ ነው የምትለው። ጠንቋይ ቤት ያለውን ነገር ሙሉ መድረክ ላይ ሲሰብኩት ታያለህ። ልክ ጠንቋይ ቤት ሄዶ አንድ ሰው እንደሚያደርገው ኦፊሻሊ ይህንን ነው የሚያደርጉት። ያንን ነው። ሰላምዬ ደህና ነኝ። ሰላም መሐመድ ሰላም መሐመድ ደህና ነሽ ወይ? አንቺ እንኳን አራተኛ ሚስት አልሆንም ብለሽ ነው የወጣሽው። የአንቺ ቀላል አራተኛ ሚስት አልሆንም ብለሽ ነው የወጣሽው። የአንቺ ቀላል እውነት ነው፣ እውነት ነው፣ እውነት ነው። ሌሎችም ሴቶች እንደዛ እሺ አይሉ። እውነት እውነት። የአራተኛ ሚስት ለምን ትሆኛለች? እንዲህ አብደሻል እንዲ? በዛ ችግር ባለበት ሀገር ላይ አራተኛ ሚስት ሰው እንዴት ይሆናል? ለጤናም ጥሩ አይደል። እሺ እቺ የታችንን እንስማት እስቲ ምን ትላለች? እቺ ፕሮቴስታንት የነበረች ናት። ወደ ኦርቶዶክስ ስትመጣ አለባበሷን ይዩት፣ አለባበሷን ብቻ ይዩት፣ ሌላው ይደርሳል። ኦርቶዶክስ ስትሆን ጴንጤ የነበረች ናት። ኦርቶዶክስ ሆነች፣ ልብሷን ይዩት። ኮንፈረንስ በሄዱ ቁጥር የዘይት ማት ኮንፈረንስ በሄድክ ቁጥር ስቲከር አለ፣ የዘይት ማት አለ፣ የሌባ ማት ያለ ነው። ይሄን ነው ስማ።
የማይሰራ ነገር የለም። እስፔሻሊ ደቡብ የታጠበችው በጴንቴ ነው። ደቡብን ሙልጭ አርገው የበሉት ጴንጤዎች ናቸው። የጴንጤ ፓስተሮች አሁን ለምሳሌ እዩ ጩፋ ሲሄድ፣ ዶክተር አብይ ሲሄድ እንደዛ ክብር የላቸው። እዩ ጩፋ ሲሄድ የሚደረግለት፣ ዮናታን አክሊሉ ሲሄድ፣ እስራኤል ዳንሳ ሲሄድ የሚያረጉት እቃቃ ገንዘባቸውን የዘረፏቸው ሰዎች ናቸው። ሲሄዱ የሚደረግላቸው ነገርና ያ የሀገር መሪ ራሱ ሲሄድ በዛ ደረጃ ጥበቃ አይደረግለትም እና በጣም ደቡብ መጫወቻ መነገጃ የተደረገው ደቡብ ነው እና ያሳዝነኛል። በጣም ነው የሚያሳዝነኝ። ታፕታፕ ኮፒ ሊንክ አድርጎ አንዴ እስከዛ እችን እየጠበቃችሁ የመዝሙር እየጠበቃችሁ ጠብቁኝ። አንዴ እንትን ላምጣ። ይሄ አይደለም፣ ቆይ በብሉይ ኪዳን የነበረውን ታቦት አሁን እኛ እንቀበለዋለን ወይስ አንቀበለው? ከተቀበልነው እነዚህ ነገሮችስ? በመጀመሪያ ደረጃ ይህን ሀሳብ የሚያቀርቡ ታቦቱ ቆንጆ ነው። ይሄ ወንድማችን የተናገረ ነው። አንዴ ስለ ታቦት እንዘግባችሁ። ዘማርያምን ታፕታፕ ኮፒ ሊንክ አድርጉ። ዘማርያም ስለ ታቦት ምን ይላል? ኦርቶዶክስስ ምንድን ነው የምትለው? እነ ኤርሚያስ የሚሉት እነ ኤፍሬም ባለ ጊዜ ሌሎችም የሚሉት ምንድን ነው? ኦርቶዶክስ ምን ትላለች? እስቲ ስሙ። በብሉይ ኪዳን የነበረውን ታቦት አሁን እኛ እንቀበለዋለን ወይስ አንቀበለው? ከተቀበልነው እነዚህ ነገሮችስ? በመጀመሪያ ደረጃ ይህን ሀሳብ የሚያቀርቡ ሰዎች እንደውም ካጠያየቃቸው መንፈሱ የምንረዳው የተቃውሞ እንጂ ሀሳቡን በጥልቀት የመርዳት አይደለም። በምን እናውቃለን? ይህንን ካልን በጥንት ጊዜ በብሉይ ኪዳን ዘመን በዘመነ ብሉይ 4 ሌዋውያን ካህናት ነው የሚሸከሙት። አሁን ያለው እናንተ ጋር አንድ ነው ነው የሚሉት አይደል? አሁን በእኛ ጋር ያሉት ካህናት 4 ቄሶች ታቦት ቢሸከሙ እነዚህ በታቦት ያምናሉ? አያምኑም አይደል? ጉዳዩ የተሸካሚ ካህናት ቁጥር ከሆነ አሳሳቢው ማለት ነው። እሺ በቅርጽም እንምጣ። በብሉይ ኪዳን ታቦት እንዳለው አድርገን አርሱዛዛት የሚለውን አልፋና ኦሜጋ መጀመሪያና መጨረሻ የሌለው አልፋ ኦሜጋ ቤጣ የውጣ ብሎ ቢጻፍ እና ቅርጹና መጠኑ ልክ በብሉይ ኪዳን ዘመን እንዳለው ቅርጽ በዛ ልክ ብንሰራው በታቦት ያምናሉ? አያምኑ። አሁን የመጠየቅ ያለበት አማኝ ነው ለማለት ፈልጋለሁ። አማኒ የሆነ ክርስቲያን መጠየቅ ያለበት። አሁን ለነሱ ልክ እኔ እኮ በታቦት ላምን ፈልጌ ግን በብሉይ ኪዳን ዘመን 4 ቄስ ነው የሚሸከሙ እናንተ ጋር አንድ ስለረጋችሁ ጥርጣሬ ውስጥ ገባኝ ብሎ የተሸካሚ ካህናት ቁጥር ታቦትን የሚያከብሩ ካህናት ቁጥር አሳስቦት ላለመቀበል የጣረ መስሎ ስለሚያቀርቡት ብዬ ነው። ግን ያው መሰረታዊ ወደ እኛ ስናመጣው ግን በብሉይ ኪዳን ዘመን የነበረው የታቦት የመቅደስ አገልግሎትና በሐዲስ ኪዳን ያለው አገልግሎት መታወቅ አለበት። ምንድን ነው የሚታወቀው ከተባለ በብሉይ ኪዳን የነበረው ታቦት በአሰራርም በቅርጹም ኢቨን ደግሞ በአገልግሎቱ ዓላማ ከሐዲስ ኪዳን በጣም ይለያል። በብሉይ ኪዳን ዘመን ሲሰዋበት የነበረው በዓመት አንዴ ሊቀ ካህናቱ ነውር የሌለበት ያ ማለት ከሴት በግ ጋር ግንኙነት ያላደረገ ድንግል ወይም በግ ማለት ነው። እሱ ካህኑ ሊቀ ካህኑ ብቻ ገብቶ ደሙን ያፈስና ያንን የበጉን ስጋ ደግሞ ከካህናት ከሌዋውያን ካህናት ጋር ሆኖ ይመገቡት ነበር። ያ በዓመት አንድ የሚገባው የኃጢአት ስርየት የሚገባው ከዛ ካህኑ እኔን የሚቅር በለኝ ሕዝብን የሚቅር በል ብሎ በቅድስተ ቅዱሳን ባለችው በታቦቱ ላይ ይህን ያደርጋል። አሁን በሐዲስ ኪዳን ግን እንደዛ አይደለም ያለው። ለምን? አሁን በጉ የእንስሳ በግ አይደለም የሚሰዋበት፣ የዓላማው ተለየ ማለት ነው። አሁን የሚሰዋው መስዋዕተ ወንጌል ነው፣ አማናዊ የክርስቶስ ስጋና ደም ነው የሚሰዋበት። አሜን። ዓላማው ተለየ። ሁለተኛ በብሉይ ኪዳን ዘመን ለመስዋዕት የቀረበው ያንን በግ የሚበሉት ለማን ናቸው? ሌዋውያን ካህናት ብቻ ናቸው። በሐዲስ ኪዳን ግን ስጋው ደግሞ የምንቀበለው ካህናት ብቻ አይደሉም፣ ምዕመናን ሴቶችም ወንዶችም ይቀበላሉ። ዓላማው በጣም የሚገርመው ከስርየት አንጻር ይሄ በየዓመቱ የሚሰዋ በግ ነው። በዛ ላይ ደግሞ ስርየት መስጠት አይችልም። ያ ማለት ገነት ማስከፈት የማይችል መንግስተ ሰማያት ማስወረስ የማይችል ነው። አሁን በአዲስ ኪዳን ግን በአማናዊ በሆነው በስጋ ወደሙ በታቦቱ ላይ በሚሰዋው በአዲስ ኪዳን መሰዊያው በሆነው በታቦቱ ላይ የሚሰዋው ስጋ ወደሙ ግን የምናገኘው ክብር ግን እንደምታውቀው መንግስተ ሰማያት የሚያስወርስ ነው። ይሄ አማናዊ ስጋ ወደሙ ከምን ጋር እያያዘን? ከመሰዊያው ጋር። በነገራችን ስለ ታቦት ስናወራ ስለ ስጋ ወደሙ እያወራ ነው። ለምን? በነገራችን ላይ ቀጥለዋለሁ። ንግግሩ ራሱ ስነ ስርዓቱ እንደዚህ የሚያወራ ጴንጤ ታመጣለህ? እኔ ጴንጤዎችን አይቻለሁ፣ አብሬ ተቀላቅዬ ስሰማቸው ነበረ።
በትህትና የሚያወሩ እንደዚህ አይነት እንኳን ስርዓት ያላቸዋል። ስለ አንድ ነገር ላስረዳ ሲሉ ከመጮ ከማደንቆር ውጭ በስርዓት እንኳን የሚናገሩት አለ። በጌታ በኢየሱስ እስቲ ንገር አለ። በስርዓት እንደዚያው አመጣለ ወይ የሚጮህበት አመጣለ እና ይቀጥል እስቲ። የለም ገባ ውስጥ መንፈስ ቅዱስ ሲኖር መጀመሪያ መረጋጋት አለው። የተረጋጋ ጥያቄው የማያበሳጭ በጥያቄ የሚበሳጭ እንኳን የለም። ረጋ እያለ ነው የሚመልሰው። የእብድ ስብስብ ነው መለለዛ ነው። ቀጥል እስቲ ንገራቸው። ስጋው ደግሞ የሚሰዋው ያለ ታቦት አይሰዋም። ኢቭን ታቦት በሌለባቸው አካባቢዎች እንኳን በጣም ችግር ከሆነ የዮሐንስ ወንጌል መጽሐፍ ቅዱስ ተክቶ ይደረግ ቤተክርስቲያናቸው ያለ መሰዊያ አይደረግም። ሐዋርያ ቅዱስ ጳውሎስ እንደተናገረው እኛ መሰዊያ አለን ብሏል። ያለ መሰዊያ ስጋው ደግሞ አይከብርም። የግድ ነው፣ መሰዊያ ግድ ያስፈልገዋል። ስለዚህ ያ የብሉይ ኪዳን መሰዊያ የነበረው ምን ነበረ? ሊቀ ካህናቱ ገብቶ መስዋዕት የሚያቀርብበት። ያ ታቦቱ በሐዲስ ኪዳን ካለው አገልግሎቱ ጋር ይለያያል። እሺ መጠንና ልኩ ለምንድን ነው እንደዛ ያልሆነው? ቀጥታ ለምንድን ነው ያልተወሰደው ከተባለ በብሉይ ኪዳን ዘመን ያለው የሰሎሞን ቤተ መቅደስን እስቴን ያው የሰሎሞን ቤተ መቅደስ ቁመቱ ወርዱ ተቀምጠዋል። አሁን በአዲስ ኪዳን ያለው መቅደስ እንደዛ ነው። በቃ እንደ ሰለሞን እንስራው። የዝግባ ዛፍ ከየሊባኖስ እናምጣ አንልም አይደለ? ይህን ጽድ እናምጣ። ምክንያቱም እዚህ መጽሐፍ ቅዱስ ላይ ያለው አንልም። በዛ ላይ የምንስራት በወርቅ የምንገባ ቤተክርስቲያን ናት። ጽላት ከእብነበረድ ይሰራ፣ ከማይነቅዝ እንጨት ይቀረጽ፣ ከወርቅ እንስራው፣ ከእብነበረድ በዳይመንድ እንድናድርገው ክብሩ አንድ ነው። አየህ፣ የቤተ መቅደሱ ስራ በምንም መንገድ አይቀንስበትም፣ ክብሩን አይቀንስበትም። መስቀል እስቲ ቁመቱን ነው። ስለዚህ ቤተክርስቲያናችን ጉላት ያለው በሙሉ ቁመቱና ልኩን ጌታችን በተሰቀለበት የዕፀ መስቀል ቁጥር ልክ ነው ላይ ያደረግ ነው። ወርዱን ይኸው ጌታችን ተሰቀለበት በትልቅ ሳይዙ ራሱ መሆን ያለበት አንድ ነው። ካህናት እጅ የምናየው መስቀል የማን መስቀል? የክርስቶስ መስቀል ነው። በቀራንዮ የተሰቀለው የክርስቶስ መስቀል ቁመቱና ወርዱ አይነት በዛው ልክ በዛ ሳይዝ ይሰራ አይደለም። ስለዚህ አንዳንድ ሰዎች የብሉይ ኪዳን ቤተ መቅደስ እኮ የብሉይ ኪዳን እኮ ታቦት እኮ ወርዱ ቁመቱ እንደዚህ ተቀምጦላቸዋል። በዛ መሆን አለበት። በአዲስ ኪዳናችን ፍትሐ ነገሥት ትርጓሜ አንድምታ ላይ ገጽ 41 ላይ ቁጭ አድርገውታል። ወይ ኩን ታቦት ከቦታ ወደ ቦታ የሚንቀሳቀስ ይሁን፣ ከእንደገና ደግሞ ኃይሉን ጽዋውን ማስቀመጥ የሚችል ይሁን ብሎ ስርዓት አባቶቻችን ሰርተውልናል። ስለዚህ በየትኛው ማህተቤ ቤተክርስቲያናት ብናይ ታቦቱ አገልግሎቱ ለዚህ ነው። ለሐዲስ ኪዳን በሚሆን መንገድ ታቦት ይሰራል። ልክ አሁን ቤተ መቅደስ ስንሰራ በሰለሞን በሰራው ቤተ መቅደስ ቁመት ወርድ ልክ እሱ በሰራቸው ማቴሪያሎች እሱ በገነባቸው ወጥ መንገዶች በዛ መንገድ እንስራው አንልም። ሰለሞን ቤተ መቅደስ ለመስራት ስንት ዓመት ያጨበት? 40 ሰዓት። ያ ሪፖስት አድርገዋለሁ። የሚናገረው ንግግር በሙሉ ማስረጃ እንዳለ ያውቃሉ እነሱ። አዲስ ኪዳን ላይ ስለ ታቦት የተጻፈ ነገር የለም የሚሉ ጴንጤዎች አሉ። አሉ የለም አለ ወይስ የለም? ኦርቶዶክሶች ጥቅሱን ጻፉላቸው። አለ ወይስ የለም ብለው ነው ያሳመኗቸው። ለምን ላውጣ? እሺ ላውጣ። ታፕታፕ ኮፒልኝ ዕብራውያን ላይ መሰለኝ፣ ወይም ደግሞ ዕብራውያን ላይ ነው የሚመስለኝ። ቆይ አንዴ ላውጣ። ታፕታፕ ኮፒ ሊንክ አድርጉ እና ዛሬ እርሙ ኖ አዲስ ኪዳን ላይ ነው ማወጣላቸው።
ዕብራውያን 13:10 ሉቃስ 22:20 ብሎኛል። እስቲ እንየው። ኦኬ ዕብራውያን 13:10 እንግዲህ ጴንጤዎች ስሙ፣ ወንድምና እህቶቼ፣ የሸወዳችሁ ያታለሏችሁ፣ ያጭበረብሯችሁ፣ የለም ያሏችሁ ኖ ታቦት ቃል በቃል የሚለዋል፣ ቃል በቃል የሚለዋል 9:4 ዕብራውያን ታንክ ዩ ቃል በቃል ታቦት የሚላለን። ይኸው ዕብራውያን 9:4 አንብቡ። የለም ብላችሁ ለብዙ ዘመን ላታለሏችሁ ዕብራውያን 9:4 ምን ይላል? በዚያም ወቅት የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። አያችሁ? በዚያም ወቅት በዚያም ውስጥ ነው የሚለው እዚህ ጋር። በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። በላያዋም ማስተሰሪያዋን የሚጋርዱ የክብር ክሩቤል ነበሩ። ስለ እነዚህ ስለ እያንዳንዳቸው ልነግር አሁን አልችልም ይላል። ይኸው ምን ይላል? ይህም እንደዚህ ተዘጋጅቶ ሳለ ከ11:9 ዮሐንስ ራእይ 11:9 ምን ይላል? ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። ምን 19 ነው? ኦኬ ሶሪ። አዎ 19 በሰማይም ያለው የእግዚአብሔር 11:19 በሰማይም ያለው የእግዚአብሔር መንፈስ መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል። ይቺን ነው እነሱ ብዙ ጊዜ የሚጠቅሷት። በሰማይ ያለውን በምድር ያለውንስ ዕብራውያን ላይ ያለውን ሸጣችሁት ወይ ሸጣችሁት? ዕብራውያን ይኸው የሚለውን እዩ። ምን ይላል እስቲ? ዕብራውያን 9 ላይ የሚለውን እንስማ እስቲ። 9:4 ላይ 9:4 ምን ይላል? በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷ ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተሰሪያውን የሚጋርዱ የክብር ክሩቤል ነበሩ። ስለነዚህም ስለ እያንዳንዳቸው ልነግር አሁን አልችልም አለ። ነበረ ነዋ ስለሚል ነው። ከ3 ልጀምርላችሁ፣ አይዟችሁ። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዛ ጊዜ ስለነበረው ድንኳን ነው የሚያወራው። እናንተ የለም እያላችሁ ነው የምታወሩት። የለም ስትሉ ነበር። አሁን ሲመጣላችሁ ደግሞ ግራ ትጋባላችሁ።
እባክሽ ሰላም መሐመድ ተይ እናቱ፣ አንቺ ተዩ፣ በጌታ በኢየሱስ ስም ተይ፣ አንቺ ተዩ። ምንም ውስጥ የለሽም፣ በስሜት የምትነጂ ነሽ። ሰላም መሐመድ አረጋጊው እናቱ ተዩ። አራተኛ ሚስት አልሆን ብለሽ ወደ ክርስትና የመጣች ነች። ተዩ እሱን። ሌሎቹ ቢያወሩ ያምርባቸዋል። ተይው። ለአንቺ አይሆንም። ለአንቺ የማይሆነውን አታውሪ አታውሪ። የለም አላችሁ እኮ ተይ እንጂ ነው። አልቦልካትም ነው ስድብ ስለማትሳደብ አልቦልክም። እኔ አጸያፊ ስድብ ከሌለ እኔ አልቦልክም። በእስልምና እንኳን ካባ የሚባል አለ። በእስልምና ለኢብራሂም ወይም ለአብርሃም ከበረዶ የነጣ ካባ ተሰጥቶታል ይላሉ ራሳቸው። ካባ አለ በእስልምና ራሱ አለ። ለሙሴ ኦርቶዶክስ ስትል ወይም ክርስትና ለሙሴ ተሰጥቶታል ሲባል የሙስሊሞች ደግሞ ለአብርሃም ወይም ለኢብራሂም ተሰጥቶታል ተብሎ ኮፒ ፔስት አለ። እንደዛ ነገሮች አሉ። የስራው ባህሪ አይደል? አንዳንድ ነገር ትኮራር። ሌላም አለ። ኧረ በደንብ ዕብራውያን ላይ ቆይ በደንብ ላንባው። ይኸውልህ 9ን አንብቡት። ከዛ በኋላ ራእይ 11 19 የምትሉት እዚሁ ላይ 9:9ን ብታነቡ የዕብራውያን ላይ ምን ይል መሰላችሁ? ይህ ለአሁኑ ጊዜ ምሳሌ ነው። ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። ኦርቶዶክስ የምታቀርበው እንደዚህ አይነት መስዋዕት ነው። ምን አለ? ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እንደዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ስርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም። ስለዚህ ይሄ አሁንም ድረስ የሚደረግ የክርስቶስን ነገር የሚደረግበት ምሳሌ እንደሆነ አሁን ድረስ አለ። ቀንጭባችሁ የምታነቧን ነገር አሰቃያቻችሁ። በመጀመሪያ ደረጃ ታቦትን እናንተ አታምኑ። የታቦት እምነት አልነበራችሁም በፊትም። እኔ ስለ እግዚአብሔር የሚባል ነገር ብዙ ጊዜ ስትሉ አልሰማም፣ በኢየሱስ ስም እንጂ የእግዚአብሔርን ስም ሙሉን እንኳን የምትጠሩ አይደላችሁ። አደለ? ስታዩት የእግዚአብሔርን ስም ራሱ ብዙ ጊዜ ሲጠሩ አይደለም። መድረክ ላይ ብትመጡ ምን ላይ እግዚአብሔር ተናገረኝ ብላችሁ የምትዋሹት ውሸት ራሱ እግዚአብሔር የሚናገረው በመልአኩ አድርጎ ነው። ጌታ ኢየሱስ የሚናገረው በመላእክቶች አድርጎ ነው የሚናገረው። እናንተ በድፍረታችሁ እኮ እግዚአብሔር ተናገረኝ ብላችሁ መድረክ ላይ የምትዋሹ ሰዎች ናቸው። የትኛው ትንቢታችሁ ነው የሰራው? ስለዚህ ስለ ታቦት እንኳን መጽሐፍ ቅዱስ የሚለውን እንኳን አይሰሙም። ምን ይል መሰላችሁ? ወደ ታችም መውረድ ትችላላችሁ። ሐዋርያት ሥራን በደንብ ብታነቡት ምዕራፍ 9 ጀምሮ ምን ይላል? ይኸውላችሁ ምን ይል መሰላችሁ? 23 ላይ ምን ይል መሰላችሁ? እንግዲህ ይላል በሰማያት ያሉትን የሚመስለውን ነገር ራሳቸው ይላል ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስና እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። አንድ ጊዜ ነው ክርስቶስ ያስገባው። እንግዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። እነሱ አሁን ብዙ ጊዜ አስተምሯቸው ምንድን ነው? ክርስቶስ አንዴ በደሙ ምንም ብሎናል፣ አድኖናል። በደሙ 1000 ጊዜ የሚመላለሰው አይደለም። ለነሱ አሁንም ክርስቶስ ይጸልያል ተብሎ ነው የሚነገራቸው። ያሁላ ቅጥቀጣ፣ ያሁላ ጭፍጨፋ፣ ያሁላ ስቅላት ደርሶበት አሁንም ለእኔ ይጸልያል ይላሉ። ያን ሁላ አድርጎ ተፈጸመ ብሎ
ሁሉ ነገር እንደተፈጸመ ተናግሮ በደሙ እኛን እንደሚያድነን ነግሮ ሄዶ ኖ ኖ ኖ ኖ አሁንም ክርስቶስ ለእኔ ይጸልያል ይላል። እብድ እኮ ናቸው። ጌታን እብድ እኮ ናቸው። ታዲያ ያሁላ መሰቃየቱ ለምን አስፈለገ? የክርስቶስ ያሁላ ስቃይ መድረሱ አሁንም ድረስ የሚያደርገው ከሆነ ለምን አለ? ተፈጸመ አለ እኮ። ያሁላ ነገር የተደረገው መፈጸሙን ለመናገር ነው። ያንን እንኳን ትምህርት የላችሁ። የአንዴ የክርስቶስ በመስቀል ላይ የሰራው ስራ ዘላለማዊ መዳን እንደሚሰጥ እንደሆነ ትምህርታችሁ አይገልጽም። አሁንም ስለ እኔ ይጸልይልኛል ትላላችሁ። ከዛ በኋላ ታያላችሁ። እስቲ 13:10 አንብበው እያላችሁ ጠይቃችሁኛል ብዙ ጊዜ። ላንብበው ዕብራውያን 13:10 ዕብራውያን 13:10 በነገራችን ላይ አብዛኛው የሚቃወሙት የክርስቶስ የሆነውን ነገር ነው። ቅዱሳን ሲባል ለክርስቶስ ብለው የሞቱ ናቸው። መስዋዕት የሆኑት ለክርስቶስ ብለው ነው። አብዛኛው ተቃውሟቸው የክርስቶስ የሆኑትን በሙሉ ነው የሚቃወሙት። ይሄ ዲያብሎስ የሚሰራው ስራ ነው። የክርስቶስን ከተቃወምክ የማንን ልደግፍ ነው? ምስጋናና አምልኮ ለይተው የማያውቁ ናቸው። ምስጋናና አምልኮ ለይተው አያውቁ። ማመስገን መንገደኛ ታመሰግናለህ። አምልኮ ግን ለክርስቶስ ብቻ ነው፣ ለስላሴ ብቻ ነው አምልኮ። ስለዚህ እስቲ 13:10 አንብብ እያላችሁኝ ነው። መሠዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከስፍሩ ውጪ ይቃጠላል። ኦኬ። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፍሩ ውጪ እንውጣ። በዚህ የምትኖር ከተማ የለችኝምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ማቴዎስ 5:23 እሺ፣ ተራው እናንተ ነው ዛሬ። ኧረ በጥቅስ ኦርቶዶክሶች እንዴት ነው? ከብዳችኋል። በሰላም ነው? 5:23 በሰላም ነው? ኦርቶዶክሶች የት ነበራችሁ እስከ ዛሬ? ይኸው እንግዲህ ማቴዎስ 5:23 ላንብላችሁ። ጴንጤዎች እየተማማርን እንግዲህ መባን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያው ፊት መባህን ትተህ ሂድ። አስቀድመም ከወንድም ጋር ታረቅ፣ በኋላም መጥተህ መባህን አቅርብ ይላል። እንግዲህ ያው ውሃ እየጠጣችሁ መባ መሠዊያ የሚቀርብበት ነው። ታቦት መሠዊያ የሚቀርብበት ነው እና አይዞን እና ብዙ ጊዜ ላይ ባለው ጥያቄ ብዙ ጊዜ የመከላከል ስራ መስራት ለክርስቶስ ጠበቃ የሆኑ ይመስላቸዋል። በጣም ከሚያሳዝኑኝ ነገራቸው ምንድን ነው? ለክርስቶስ የሆኑትን እየተከላከሉ ነው፣ አላወቁትም። ለክርስቶስ ሆነው ነው የተሰዋሉ። ለክርስቶስ ብለው የተሰዋሉ። የክርስቶስን ጥምቀት ይቃወሙታል ማለት ጥምቀት አያድንም ብለው ያምናሉ። ያ ማለት ተቃውሞ ነው። ያመነ የተጠመቀም ይድናል። አብዛኛዎቹ ካያችሁ አምነው ተጠምቀዋል። ወዲያው አምኖ ቆይ ትንሽ ልቆይ ብሎ የቆየ መጽሐፍ ቅዱስ ላይ አንድ ሰው አታመጡ። የሚያመጡት አንድ ውሸት፣ ኢየሱስ ክርስቶስ ኃጢአትን እንደዚሁ ያስተሰርያል አይደለ? አንቺ ኃጢአትሽ ተሰርየዋል፣ አንተም ተሰርየዋል እያለ ይሸኛል። ኢየሱስ ክርስቶስ ምን ስለሆነ? ኃጢአትን የሚያሰርይ ስለሆነ
መስቀል ላይ የተሰቀለውን ኃጢአቱን ይቅር ብሎ ስላለው እሱ እኮ አልተጠመቀም ብለው እንደ ምክንያት ያቀርባሉ። ኢየሱስ ክርስቶስ ሳይጠመቁ ይቅር ያላቸው ኃጢአተኞችን አሉ መጽሐፍ ቅዱስ ላይ። ኢየሱስ ራሱ ስለሆነ ራሱ ከሆነ ያደርገዋል። እኛ ግን ከሆንን በመንፈስ ቅዱስ መጠመቅ ስላለብን የእሱን ስጦታ የሚሰጠን ማን ነው? ክርስቶስ ነው። ጥምቀቱ ነው። በመንፈስ ቅዱስ ያጠምቃቸዋል ከእኔ በኋላ የሚመጣው ብሎ ማን ተናግሯል? ዮሐንስ ተናግሯል። በመንፈስ ቅዱስ እኔ በኋላ ነው የማጠምቃችሁ። በመንፈስ ቅዱስ ለመጠመቅ ነው ጥምቀት ራሱ የሚያስፈልግ። መንፈስ ቅዱስ አንተ ላይ የሚያርፈው በምን ስትጠመቅ ነው። አለበለዚያ አርፍ ነው። ከየት በኩል ወየ ማህዬ የት ጠፍተሽ ነው የኔ ውድ? እና ያ ነው ያለው። አሁንም ሰላም መሐመድ አምጪ ጥቅስ ከታች ጻፊልኝ። አምኖ ያልተጠመቀ ከታች አምጪልኝ። መስቀሉ ጋር ያለው ክርስቶስ ብቻ ስለሆነ ማለት ነው። ከሱ ጋር ስለሆነ ነው። ይዛኔ አምጪ ገለቴ አምጪ። ስለ ቁርባኑ እኔ ዮሐንስ ወንጌል አንዴ ጊዜ ከሰጣችሁኝ ታፕታፕ ኮፒ ሊንክ እያደረጋችሁ አንድ ነገር ላሳያችሁ ፈልጋለሁ። በጣም የተደነቅኩበት የክርስቶስ ራሱ ያላቸው ነገር ከ5 እስከ 7 ነው እና እስቲ to 66 thank you አንዴ በጣም የምወደው ነገር ነበረ። አዎ ምን አለ መሰለ፣ በጣም ደስ የሚል ንግግር ነው። ጥምቀት ከሌለ መዳን እንደሌለ የምነግራችሁ ከመጽሐፍ ቅዱስ ነው። ገብቶኛል። ከ5 እስከ 7 በጣም ሳነበው የነበረ ነው እና ዮሐንስ ወንጌል ምዕራፍ 6 ብርክ በሉልኝ ከቁጥር 60 ጀምሮ ነው ማነብላችሁ። ስሙት በደንብ አርጋችሁ። ይህንን ቃል ለፕሮቴስታንት ወንድምና እህቶቼ ነው። በጣም አርጋችሁ አንቡ። ምን ይላል መሰለች? ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህን የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ምን ብሎ እያስተማረ ነው መሰላችሁ? ሰው ዳግመኛ ካልተወለደ ብሎ ምንድነው? ምን ይላል መሰላችሁ? አረ ከላይ ነው መጀመሪያው። ምን ይላል? ዮሐንስ 6:47 ጀምሮ ላነበው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ስሙ፣ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። መና በሉ፣ ቡሌ ነው። መና ማለት ቡሌ ነው፣ ምግብ ነው። በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ሰው ከሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል። ኢየሱስ ክርስቶስን ማለት ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው በዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ስሙ፣ ስጋዬ ነው። ምን ብሎ ተናግሯል? ስጋዬን ነው ብሎ ተናግሯል። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ደግሜ አነበዋለሁ። ስለ ቁርባን ነው የሚያወራው። ምን ይላል? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው የሚለው። በደንብ ስሙ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ይህን የሚለው ራሱ ኢየሱስ ክርስቶስ ነው። ሌላ ሰው ቢል ኖሮ ምን ታደርጋላችሁ? አይ አልሰማውም ነው ጳውሎስ ነው ወይም ዮሐንስ ነው ወይ ሉቃስ ነው ብላ ልትተው ትችላለህ። ክርስቶስ ነው የሚለው። ከዛ ይቀጥላል። ስሙ በደንብ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን
አስነሳዋለሁ። ምን ማለት ነው? ስጋዬን የሚበላ ደሜን የሚጠጣ ስጋዬንም የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል መጽሐፍ ቅዱስ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል መጽሐፍ ቅዱስ። ስለዚህ እራት ላይ አድርጎ ሲነግራቸው የነበረው ይህንን ነበር። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ይሄ መጽሐፍ ቅዱስ ነው የሚለው። ይህን ይደብቋቸዋል፣ አያስተምሯቸውም፣ አይነግሯቸውም። ቁርባን የዘላለም ሕይወት ነው፣ መጽሐፍ ቅዱስ ነው። ዮኒ ማኛ ምንም አድርጎ አያወራም። ከዛ ምን ይላል? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህ እንጀራ የሚበላ ለዘላለም ይኖራልና። በቅርብ ፍሬናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ለምን? ብዙ ጊዜ የክርስቶስ ምሳሌ የሚያስተምረው ክርስቶስ የሚነግራቸው ውዝግብ ነው የሚልባቸው። ታስታውሱ እንደሆነ ይህን ቤተ መቅደስ አፍርሼ በ3 ቀን አስነሳዋለሁ ብለዋል። ያንን እነሱ የመሰላቸው 46 ዓመት የፈጀውን ቤተ መቅደሳቸውን ሰባብሮት እንደ አዲስ እሰራዋለሁ ያለ ነው የመሰላቸው። እሱ የሚያወራው ስለ ሕይወት ነው። ሞቼ እነሳለሁ በ3ኛው ቀን አድናቸዋለሁ ነው የሚለው። እነሱ ውስጥ ያለውን ነገር ነው እየተናገረ ያለው። ይህንን አይልም። ከዛ እንቀጥለዋለን እንግዲህ። ከዛ ምን ይላል? ኢየሱስ ግን አለ ከደቀ መዛሙርቱን ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል? ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላቸዋልን አለ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታየው እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው። መንፈስም ነው ሕይወቱም ነው። ስጋውን ስትወስድ የክርስቶስ ኢየሱስን ስጋ ስትወስድ በመንፈስ እንጂ እንደ ምግብ የምጠቀጥቀው አይደለም። በመንፈስ ቅዱስ ተሞልተ ተወስደዋለ። ያ የመንፈስ ሕይወት ይሆናል፣ የዘላለም ሕይወት ይሆናል እንጂ እንደ ሆዳም የምትወስደው አይደለም። ስለዚህ ምን አለ? ነገር ግን ከእናንተ የማያምኑ አሉ አለ። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን ናቸው? እነዚህ ጴንጤዎች፣ ሉተራውያን አይደሉም። እነዚህ የተመጻደቁት ምንም አያስፈልገንም፣ ጥምቀት ለመዳን አይደለም የሚሉት፣ ቁርባን ለመዳን አይደለም የሚሉ የሚመጻደቁ ሌቦች። ምንድን ነው የሚለው? ነገር ግን ከእናንተ የማያምኑ አሉ። አሁን የሚከራከሩኝ እነሱ ናቸው። ከእናንተ የማያምኑ አሉ። ኢየሱስ የማያምኑትን እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና እዛ ውስጥ ሆነ። ከዛ ደግሞም ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። አብ ነው ይሄን ነገር ሊሰጥ የሚችል፣ ካልሆነ ወደ እኔ የሚመጣ የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። አብዛኛው ጥለው ሄደዋል። ኢየሱስም ለ12ቱ ከእናንተ ደግሞ ልትሄዱ ትወዳላችሁ አለ። እናንተስ መሄድ ትፈልጋላችሁ አለ። የቀሩት 12ቱ ብቻ ናቸው። በሙሉ ሌሎቹ ሄዱ። ከዛ እኛስ አለ ምን አለ? ስምዖንስ ጌታ ሆይ ወደ ማን እንሄዳለን? አንተም የዘላለም ሕይወት ቃል አለ አለ። ከዛስ እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው።
ስለ ስምዖንም ልጅ ስለ አስርቆቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ አሳልፎ የሰጠው ዘንድ አለውና ይላል። የሚከራከሯቸው አብዛኛውን ስታመጡ በክርስቶስ በሆነው ነገር በሙሉ ይከራከሯቸዋል። ይሄ ነገር ክርስቶስን ከክርስቶስ ጋር ለመዋሃድ ለመኖር የሆናቸው አይሆንም ይላል። መዳን ብቻ አንዴ ተነግሯል። መዳን ብቻ ነው። በወሬ ብቻ ነው መዳን በነሱ ሌላ ምንም አያስፈልግም። ስራ ጽድቅ ያለ ስራ ዋጋ የለው። ሙታን በጽድቅ ካልተመላለስክ ምንም ክርስቶስን ማግኘት እንደማችል እያወቁ ለዚህ ነው በመድረክ ላይ የሚያጭበረብሩት። ለዚህ ነው የሚዘርፉት። ለዚህ ነው ህዝቡን ጥብ አድርገው ምን የመሰሉ ፓንክ የተቆረጡ ጎረምሳ ፓስተር የፈለቀው ገንዘብ አምጣ እያለ በአደባባይ የሚዘርፍ ነው። ማስረጃ ላምጣ። በአደባባይ ገንዘብ ታመጣለህ እኔ መርቃለሁ የሚል የሌባ ጎማ ማት ያለው ለዛ በእምነት ላይ የተመሰረተ ማንነት የለም። ሂድልበት ክትፎ ብላ ወደ ቶቶት ክትፎ ሂዳሬ ሄድኩኝ። ቶቶት አሁን ቶቶት ክትፎ ስንት ነው እያልኩ ነው የምንሄደው። የለኝ አልያዝኩም እና ያኔ ሞባይል ባንኪንግ የለም ምናምን የሌለበት ጊዜ ከዛ ደረስን። ከዛ አንጨርሶ አንድ ክትፎ ሁለት አለኝ። ከዛ በጣም የሚወዳ አንድ አገልጋይ አለ እዚህ ብሎ ግን እሱንም ጠርቼዋለሁ አለኝ። 3 ክትፎ ዋታ ሁሉ አልገባኝም። እግዚአብሔር ምስክሬ ብር አልያዝኩማ ጨነቅ ብሎኛል። ከዛ የተጋበዘው ሌላ አገልጋይ መጣ። ሲመጣ ነብይን እጎዳለሁ ስላየሁ ደስ ብሎኛል። ከዛ በላን። እኔ አትስ ስላገኘሁ እኔን የምከፍለው አለኝ። አልሰሙትም እንጂ ውስጤ ብሎ ወንጌል ማለት ይሄ ነው። እንዲህ ሲያስጨንቅ የነበረ ዕዳ ጭንቅ ስትል እንዴት ነው የምከፍለው ስትል የነበረ ዕዳ ስማ አንተ መሀይም ዕዳ ስለ ዕዳ ጌታ ተጨንቆ አያውቅም። ሰርተ ክፈል። ዕዳ አለብህ ስራና ክፈል። እግዚአብሔርን ክፈልልኝ አትልም አንተ ሆዳ። አንተ አጋስስ። ይሄ ወንጌል አይደለም። ዕዳ ትሰራለህ፣ ገንዘብ ይሰጣል፣ ትከፍላለህ። ሌላ ምንም ይሄ እግዚአብሔር ጋር የምትሄድበትም ጉዳይም አይደለም። ይሄ ወደ እግዚአብሔር አትሄድም። በዚህ ምን ብለህ ነው የምትሄደው? ክትፎ ልትበላ የሄድክበትን ሆድ እግዚአብሔር ክፈል ብለህ የምትመጣ ብዙዎቻችሁ ብላችኋል። ሶሻል ሚዲያም እየመጣችሁ ክትፎ በነፃ ነው የምበላው እሱ ነው ጌታን ነው ማስከፍለው የምትሉ ሰዎች አላችሁ በየቦታው ላይ። በጣም ሚሪንዳና ዳቦ ያበላይ ነበር ክርስቶስ እያለ ይዋሽ ነበር። እና በጣም የሚገርመኝ ነገር ትምህርታቸው ከዚህ የዘለለ ወንጌል የለው። ከዛ አሜን ይላል ወጥቶ። ይሄ ከብት የሆነ ህዝብ ደግሞ ስማው አሜን በቃ ይነሳና አሜን ይላል። ክትፎ ሊበላ ምድረ አጋስስ አሜን እየተነሳ አሜን። ይሄ ወንጌል አይደለም። ክርስቶስ ለነፍስ እንጂ ለስጋ የምትሰብከው አምላክ አይደለም። ለስጋቸውማ ልንገርህ አይደለም እንዴ እንትን አሳ እያጠመዱ ይበሉ ነበረ። አሳ እያጠመዱ በደንብ አድርገው ይበሉ ነበረ። ድንኳን ሰፊዎች ነበሩ፣ በደንብ ይበሉ ነበረ። ለስጋቸውማ መኖሪያ አላጡም ነበረ። አብዛኛዎቹ ክርስቶስን የተከተሉት አላጡም ነበረ። የስጋቸው ጉዳይ አይደለም። ትምህርታችሁ የውንብድና ታገኛላችሁ፣ በር ይከፈትላችኋል፣ እንደዚህ ታገኛላችሁ። ሞቲቬሽናል ስፒከሮች ሌቦች ናቸው። እኔ ጌታ ኢየሱስ ምስክሬ፣ አሁንም የምጠራው የእሱ ስም ነው። በጣም የምወደው አዳኝ ስም የክርስቶስ ስም ነው። ሁሉም የዳነ ነው። ቅድስት ድንግል ማርያም በጌታ የዳነች ናት።
ልጄ ልጄ እያለች ያሳደገች ናት ቅድስት ድንግል ማርያም፣ የዳነች ናት። ሌሎቹ በሙሉ በኢየሱስ ክርስቶስ የዳኑ ናቸው፣ ጻድቅ ናቸው። በክርስቶስ ያመነው በሙሉ እንደሚጸድቅ አምናለሁ። የጸደቁትን ሰዎች ክብር መስጠት ማመስገን እንደ ወንጀል ከተቆጠረ አንተ ፓስተር የተባልከው ወሮ በላ ክትፎ የምትበላውን የሚያመሰግን ሰው አለ አይደል እንዴ? እሱ ሲሆን ይቆጠራል አይደል? ለአንተ ፓስተርን ይሄ ወሮ ስለ ክትፎ የሚያወራው ስለ ገንዘብ የሚያወራውን ማመስገን ችግር የለውም። ሌት ተቀን ክርስቶስን ስም እየጠሩ የሚያመሰግኑ ቅዱስ 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 የሚሉት ግን የስድብ ናዳ፣ የማንቋሸሽ መዓት የምን ነገር ታደርሳለህ አንተ? 5-6 ልጆች ከተለያዩ ሴቶች ወልዳችሁ የምትዘምሩት እናንተ ትመሰገናላችሁ። የእናንተ መዝሙር ይሰማል። ለምን ችግር የለውም። ድምፃችሁ ያምራላ። ድምፃችሁ ነው። ሰውን ማታለል ይቻላል። ኢትስ ኖት አ ፕሮብለም። እውነተኛ መንፈስ ቅዱስ ግን የለባችሁም። ታውቁታላችሁ ውስጣችሁ። ስለዚህ አሁንም እኔ የምናገረው ገብቼ እውነተኛ ክርስቶስ ያለበት መስሎኝ የወንበዴ መናኸሪያ መሆኑን አውቄ ነው የወጣው። ጌታ ኢየሱስ ምስክሬ፣ የወንበዴ መናኸሪያ፣ የዱርዬ መሰብሰቢያ፣ አስተማሪዎቻቸው በድፍረትና በንቀት የተሞሉ አካውንት ነንበራቸውን በሙሉ የሚፖስቱ ሌባ መሰብሰቢያ ሆኖ አገኘሁት። ይህን ደግሞ አጋልጣለሁ። ትታነቅ እንደሆነ ያለው እኔ አልፈራችሁም። ታቀኛለህ። በጣም ደፋር ነኝ። የምደፍረው ሰውን እንጂ አምላኬን አይደለም። አጋልጣለሁ። ነቢያት የተባልክ በሙሉ ሌባ ያየሁት ዘራፊ፣ አካውንት ያስቀመጠ ካለ ነቢይ ብሎ ሐዋርያ ብሎ ካለ ሌባ ብቻ ነው። ይህን ተቀበል እና አሁን ሳየው ፖለቲካም ጭምር ነው። ፖለቲካም ጭምር ነው። ወደ ፖለቲካ እየወሰዱት ነው። ብልጽግና ጋር መጠጋጋት ፈልገዋል። ኖ ኖ ኖ ኖ፣ አብይ ይሄን አይፈልገውም። እኔ በደንብ አድርጌ ልንገርህ፣ አቢቹ ፖለቲከኛ ነው። አቢቹ ጋር ወስደ ለጥፋለሁ ብትል ራስን ቻል ነው የሚልህ። ራስን ቻል፣ እዛ ሄደ የፈለግከውን አድርግ። ፖለቲካ ላይ ነው ሰውየው። ሀገር የሚመራ ነው። እዚህ ምናምን የሚያጨበጭብል ነገር የለም። ስላስመሰላችሁ ነው። ተናግሯል። እሱ አጋልጡ ነው ያለው። ሰብስቦ ምድረ ሌባ ትጋለጣለህ ነው ያለው። በመረጃ ሲገኝበት አፈር ከድሜ እንደሚያስገባ ቃል ለምድር ለሰማይ። በጣም የመረረው ነገር የዛ ቤት ብትንትኑ መውጣቱ ነው። ስለዚህ በብልጽግና አታከካለሁ ብላችሁ የመጣችሁት ሰዎች አላችሁ። ላሳያችሁ። ስማ፣ አንድ ደግሞ ገመዳፍ አለ። ላሳያችሁ ምን እንደሚል ስሙልኝ እስቲ። የከተማ ባለቤት ኦሮሞ ነው። እኔ በኢትዮጵያ ውስጥ አሉ ከሚባሉ ነቢያቶች መካከል አንዱ ነኝ። ሌላውስ የአፍሪካ ዋና ከተማ አይደለም ምናት ያው አንደኛ ይሄን ከተማ ከዚህ በፊት የሚኖሩ ሰዎች አዲስ አበባ ውስጥ ያሉ ሰዎች ከተማን የተከራዩ ሰዎች ናቸው። የከተማ ባለቤት አሁን ነው ወደ ከተማ ይመጡ። አልገባኝ ምን ነው ያልገባኝ? ሁሌ አይገባም። አንተ እንዴት አድርገህ ታዲያ አስረዳ። አንተ ገመዳፍ ጥፍራም አድርሱልኝ እስቲ። አንተ ገመዳፍ ነው ማወራ። አዲስ አበባን አታውቀውም። እኔ ነኝ ነብይ ላይ ነኝ ብሎ ፖለቲካ ያወራል። ነቢይ ማለት የእግዚአብሔር አፍ ማለት ነው። ድንጋይ ሌቦች ናችሁ እናንተ። የእግዚአብሔር አፍ ሆናችሁ አታውቁም። ፖለቲካ ነው የምትሰራው። አንተ ኦሮሞ ነህ፣ ከዛ ከኦሮሞ አስታከ አዲስ አበባ አድርገ መጤዎች ናችሁ የተከራያችሁ ናችሁ ምናምን ብላ፣ ይሄ ነብይነት ነው? እንደዚህ አይነት የደነቆረ አስተሳሰብ ያላቸው ናቸው የጴንጤ ሃይማኖተኛ በብዛት። ሰባኪዎቻቸው ፖለቲከኞች ናቸው። የብልጽግና አፍ ሆነዋል። ይሄ ጥሩ አይደለም፣ ለብልጽግና አይጠቅመው። ብልጽግና እንደ ሀገር
በእውነት ነው። አሁን የመጣ የቡታንታ ፖለቲካ ሳይሆን መሰራት ያለበት ሀገራዊ ነው። ከ50 ዓመት በፊት ጴንጤ የሚባል ነገር የለም ኢትዮጵያ ውስጥ ኖሮም አያውቅም። መወሻሸት አያስፈልግም። ዛሬ የገባ ነው መግባቱ ችግር የለብኝም። ስለ እውነት የተጋደሉ ምንም የተጋደልከው ነገር የለም። ወሬኛ አጭበርባሪዎች ናቸው፣ ነጫጭባዎች ናቸው። አምጥተው በጥቅማ ጥቅም አድርገው አፈር ከድሜ ነገሩን አድርገው ትሄዱት እንጂ ምንም ነገር የለም። ምክንያቱም ክርስትና ቢኖር ኢትዮጵያ ላይ የነበረው የእናንተ ቅርሶች ኢትዮጵያ ላይ ይኖሩ ነበር። የሙስሊሙ አለ፣ የኦርቶዶክሱ አለ። የለም። የመጣው ምንድን ነው? ኦርቶዶክስን ኦን ፐርፐዝ ለመጥላት። ሙስሊም አያስጠጋም፣ አንገትን ቀንጥሶ ይገላግላል። አያስጠጋም። የፈረደበት ደግሞ ኦርቶዶክስ አብዛኛው በወንጌል ላይ የሚማርክ ትምህርቶች ላይ ፎከስ ስላልተደረገ ለብዙ ዘመን ባህልና ኦርቶዶክስነት ተቀላቅሎ ሰው ተወዛግቧል። ስለዚህ ዓለማዊነት ቀላል ሆኖለታል። ኦርቶዶክስ ቀላል ይህ ዘፋኝ በጥራቃ ዘፋኞች አሉ አይደለ? እካኮች ከዚያ የሆነ ጊዜ ነጠላ አድርጎ ሄዶ ኦርቶዶክስ የሚጫወት በጥፊ ብለቀልቀው ደስ ይለኛል። ገብቷል ሲል ማይክ ሲጨብጦ ሲቁላላ ሲሸረሙጥ ይውልና መልሶ ደግሞ መጥቶ ልክ ባህል ይጠብቅና ነጠላ አድርጎ ከማንም በላይ ጌታን የሚያመልክ ሆኖ ይመጣል። እንደዚህ አይነት በሁለት ቢላ የሚበሉ አውሬ ዘፋኞች አሉ። አውሬ ወጣቱን የሚበክል ማንነት ያለው አለ። ዘፋኝ ላይ ቆራጥ እርምጃ ኦርቶዶክስ ብትወስድ አርፎ ቁጭ ይል ነበር። ወደ የጴንጤ ዘፋኝ ወደ ዘፈን ሲያደላ ከጴንጤነት ያርቁትና ኦርቶዶክስ ያጫውቱታል። የዘፋኝ ፕሮዲውሰሮች በሙሉ ጴንጤ ናቸው። 90% ፕሮዲውሰር የሙዚቃ አቀናባሪ በሙሉ እነ ዳግማዊ ብትለው እነ ካሙዙ ብትላቸው እነ ጊልዶ ብትለው ዲልዶ ብትለው በሙሉ ብታመጣው ጴንጤ ነው። ግን ኦርቶዶክስ ይጫወታል።